ኤኒዌይስ ወደዚህ እንምጣና በዚህ ዘመን ካለ ግራ መጋባት መጽዳት ለምትፈልጉ ነው ትምህርቱ። ለዚህ ሙሉ ማህበር አይደለም። በእንደዚህ አይነት ግራ መጋባት በዚህ አይነት ቀውስ ውስጥ ኬዎስ ውስጥ መኖር አልፈልግም። እኔ በቃ እንደ የሆነ ጊዜ የነበሩ ክርስቲያኖች ነበሩ እንጆ የሚያደርጉ ጌታን ለምን 10 አይሆንም 15 አይሆንም አንድ ጊታር ይዘው በሷ እንጆ እያደረጉ እየዘመሩ በጣም ነፍስ የማይቀርላቸው እንደነሱ ነበሩ። ግርግሩ ጩኸቱ እብደቱ ሳይመጣ በፊት የነበረ ቆንጂያ ዓለም አለ። የነ ጳውሎስ ዘመንን ፈልገዋለሁ፣ የነ ጴጥሮስን ዘመን ፈልገዋለሁ፣ የጸዳውን ክርስትና ፈልጋለሁ። ንጹህ ክርስትና ኢየሱስ እንድኖረው የሚፈልገውን ክርስትና ፈልጋለሁ ለምትሉ በጣት ለምትቆጠሩ ሰዎች ነው ይህን ትምህርት ማስተምረው። ስለዚህ እንደዛ አይነቱን ነገር ደግሞ ብልሽቱን ያወጣው ይህን ቆንጆ ሃይማኖት ይህን የጸዳ ሃይማኖት ብልሽቱን ያወጣው ደግሞ የዚህ ዘመን እቺን 15 20